አስቸኳይ ልዩ መግለጫ በሰሜን ኢትዮጵያ ዳግም የጦርነት ደመና። የአምባሳደር ሬድዋን እና የአቶ ጌታቸው ረዳ የጋራ ማስጠንቀቂያ። ሙሉ ትንተና። የፕሪቶሪያ የሰላም ስምምነት ዋና ተደራዳሪዎች የነበሩት አምባሳደር ሬድዋን ሁሴን እና አቶ ጌታቸው ረዳ በጋራ ባወጡት በአልጀዚራ ድረገጽ ላይ በታተመው ማስተባበያ አልባ ጽሑፋቸው በሰሜን ኢትዮጵያ ላይ ሌላ አውዳሚ የጦርነት አደጋ በይፋ መጋረጡን አስታውቋል። ይህ መግለጫ ተራ የፖለቲካ ፍትገት ሳይሆን ሀገሪቱ መላውን የአፍሪካ ቀንድ ወደ ማያልቅ ቀውስ ሊከት የሚችል አዲስ ወታደራዊ ዝግጅት የተደረገ መሆኑ ለዓለም አቀፍ ማህበረሰብ ያረዱት አስደንጋጭ ጥሪ ነው። እንደ አውሮፓውያን አቆጣጠር በኖቬምበር 2022 በደቡብ አፍሪካ በፕሪቶሪያ የተፈረመው የዘላቂ ግጭት ማቆም ስምምነት በሚሊዮኖች የሚቆጠሩ ሰዎች ሕይወት የታደገ ታሪካዊ ክስተት ነበር። ሁለቱ ከፍተኛ ባለስልጣኖች በጽሑፋቸው እንዳስታወቁ በወቅቱ በሁለቱ ወገኖች መካከል የነበረው ጥላቻና አለመተማመን ከፍተኛ ከመሆኑ የተነሳ የደቡብ አፍሪካ የጸጥታ አካላት ተደራዳሪዎች በስብሰባ አዳራሽ ውስጥ እርስ በርስ እንዳይጋጩ በመስጋት የተለያዩ ጥንቃቄዎች ያደርጉ ነበር። የነበረው መደጋገፍና በቀጥታ ፊት ለፊት የመነጋገር ሂደት ግን በሁለቱ ወገኖቻችን መካከል መተማመን ፈጥሮ ለሁለት ዓመታት የዘለቀው አሰቃቂ የደም መፋሰስ በሰላማዊ መንገድ እንዲቆም አስችሏል። ስምምነቱ መሰረታዊ አገልግሎቶች እንዲመለሱ፣ ሰብአዊ እርዳታ እንዲገባ እና የትግራይ ህዝብ ለተወሰነ ጊዜም ቢሆን የሰላም አየር እንዲተነፍስ አድርጎ ነበር። አምባሳደር ሬድዋን ሁሴን እና አቶ ጌታቸው ረዳ አሁን ላይ ሀገሪቱ ወደ ቀድሞ የጦርነት አዙሪት እየተመለሰች መሆኑን በግልጽ አስታውቋል። እንደነሱ መግለጫ በህወሓት ውስጥ ያሉ ጽንፈኛና ጠባብ ፍላጎት ያላቸው አመራሮች የሰላም ስምምነቱ ለዘላቂ ሳይሆን ለጊዜያዊ ማገገሚያ ኃይል ማሰባሰቢያ ለወታደራዊ ዝግጅት ብቻ ተጠቅሞበታል። ስምምነቱ ሙሉ በሙሉ ተጥሷል የሚሉባቸው ዋና ዋና ምክንያቶች በፕሪቶሪያ ስምምነት መሰረት የተቋቋመውና ክልሉን በሽግግር ወቅት እንዲመራ የተሰየመው ህጋዊ የትግራይ ጊዜያዊ አስተዳደር በህወሓት ታጣቂዎች አመራሮች እንዲፈርስ ተደርጓል። በምትኩ በ2020 የነበረውና በህግ የተሰረዘውን የክልል ምክር ቤት በኃይል መልሶ በማቋቋም ህገወጥ አስተዳደር ዘርግቷል። ሌላ ለሰላም የሚሰሩ የፕሪቶሪያን ስምምነት አጥብቆ የሚደግፉ እና ለህዝብ ጥቅም ቅድሚያ የሰጡ የፓርቲውን የክልሉ አመራሮች በሙሉ በኃይል ከኃላፊነታቸው እንዲነሱ እንዲገለሉ ተደርጓል። የትግራይ ወጣቶች በግዳጅ ወደ ወታደራዊ ማሰልጠኛ ካምፖች እንዲገቡ የተደረገ ሲሆን ክልሉ በከፍተኛ ደረጃ ለጦርነት ዝግጅት እየተጠቀመበት ይገኛል። የትግራይ ህዝብ ከጦርነት መክሰብት ገና ያላገገመና አዲስ ጦርነት የማይፈልግ ቢሆንም ጥቂት የግል ስልጣን ጥቅማቸውን የሚያስቀድሙ አመራሮች ግን ህዝቡ በድጋሚ ታጋሽ በማድረግ ወደ ከፋ የጸጥታ ቀውስ እያመሩ ነው። የጋራ መግለጫ እጅግ አስደንጋጭና አዲስ የፖለቲካ አስተላለፍ ያሳየው ክፍል በኤርትራ መንግስት ላይ የሰነዘረው ውንጀላ ነው። ቀደም ሲል ከፌደራል መንግስቱ ጋር አብራ ስትዋጋ የነበረችው ኤርትራ አሁን ግን የፕሪቶሪያ ስምምነት በማፍረስ ከህወሓት ጠንካራ ክንፎች ጋር በምስጢር እያሴረች ነው ተብሏል። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያ ጠንካራና የተረጋጋች ሀገር እንድትሆን አይፈልጉም። ስለዚህ ስምምነቱ የሚቃወሙ ኃይሎች በአስመራ፣ በመቀሌ እና በሱዳን ጭምር በስተጀርባ ሆኖ እያስተባበሩ ስልጠናም ድጋፍ እየሰጡ ይገኛሉ። የህወሓት ታጣቂዎች በኤርትራ መንግስት ቀጥተኛ ወታደራዊና ስልታዊ ድጋፍ በመታዘዝ በሚቀጥሉት ጥቂት ቀናት ውስጥ በፌደራል መንግስትና በፕሮ መንግስት ኃይሎች ላይ አዲስ የተቀናጀ ጥቃት ለመክፈት ሙሉ ዝግጅታቸውን አጠናቋል። አምባሳደር ሬድዋን እና አቶ ጌታቸው ረዳ የፕሪቶሪያ ስምምነት ፍጹም ባይሆንም በሰሜን ኢትዮጵያ የመሳሪያ ድምጽ ያጠፋና አንጻራዊ መረጋጋት ያመጣ ብቸኛው አማራጭ መሆኑን ያስገነዝባሉ። ይህ ስምምነት ሙሉ በሙሉ ተንዶ ሀገሪቱ ወደ ጦርነት የምትመለስ ከሆነ ግን መዘዙ ቀጠናዊ፣ ዓለም አቀፋዊ ይሆናል። ስለዚህ የሚከተሉት አስቸኳይ ጥሪዎች አቅርቧል። ከፍተኛ ዲፕሎማሲያዊ ጫና፣ የአፍሪካ ህብረት ኤዩ
የተባበሩት መንግስታት ድርጅት፣ የአሜሪካ መንግስት እና የአውሮፓ ህብረት በህወሓት ጽንፈኛ አመራሮች በአስመራ ባሉ ደጋፊዎቻቸው ላይ ጠንካራ የማያወላውል የፖለቲካ ዲፕሎማሲያዊ ጫና እንዲያደርጉ ተጠይቋል። ሌላኛው የጦርነት አዙሪያ ማስቆም። የጦርነት ናፋቂዎች የአንድን ሙሉ ትውልድ ህይወትን፣ የወጣቶችን እጣ ፈንታ እንደ ቁማር ዳግም እንዲጫወቱበት ፈጽሞ ሊፈቀድላቸው አይገባም ብሏል። ይህ መግለጫ በኢትዮጵያ የፖለቲካ ምህዳር ውስጥ ትልቅ የመሬት መንቀጥቀጥ ፈጥሯል። መግለጫው ይፋ መደረጉ ጥቂት ሊሆን የሚችል የወደፊት ሁኔታዎችን ያመለክታል። ወታደራዊ እርምጃዎችን ሊወሰዱ ይችላሉ። የፌዴራል መንግስት የደህንነት ሹምና ከፍተኛ ባለስልጣናትን ይህን ማለታቸው መንግስት ጥቃትን ለመከላከል በሚል አስቀድሞ ፕሪኤምፕቲቭ የድሮን ጥቃቶች ወይም ወታደራዊ እርምጃዎችን በክልሉ ላይ እንዲወስድ መንገዱ ሊከፍት ይችላል። ሁለተኛ፣ የትግራይ ውስጣዊ ክፍፍል መባባስ። በአቶ ጌታቸው ረዳ የሚመራው የሰላም ፈላጊ ክንፍ እና በህወሓት አንጋፋ አመራሮች መካከል ያለው የስልጣንና የርዕዮተ ዓለም ሽኩቻ ወደ ለየለት ውስጣዊ ግጭት ሊያመራ እንደሚችል ያሳያል። ቀጠናዊ የኃይል አሰላለፍ መቀየር። ኤርትራ በኢትዮጵያ የውስጥ ጉዳይ ላይ ያላት አዎንታዊ እጅግ የጎላ መሆኑን የወደፊት የሰሜን ኢትዮጵያ ሰላም ከአስመራ ፖለቲካዊ ፍላጎት ጋር በቀጥታ የተያያዘ መሆኑን ያረጋግጣል። ውድ የቻናላችን ተከታዮች የአምባሳደር ሬድዋን ሁሴን እና የአቶ ጌታቸው ረዳ የጋራ ጽሑፍ በኢትዮጵያ የሰላም ሂደት ላይ እጅግ አሳሳቢ አዲስ የውይይት አጀንዳ ከፍቷል። የተሰነዘሩት ክሶች፣ ማስጠንቀቂያዎች በጣም ከባድ ከመሆናቸው የተነሳ በቀጣዮች ቀናት ከሚመለከታቸው አካላት ምን አይነት ምላሽ እንደሚሰጥበት መላው ሀገርና ዓለም በጉጉት በስጋት እየተከታተለ ይገኛል። እርስዎ ስለዚህ ጉዳይ ምን ያስባል? የፕሪቶሪያ ስምምነት አሁንም ቢሆን ለኢትዮጵያ ዘላቂ ሰላም ብቸኛው መንገድ ነው ወይስ አዲስ አይነት ፖለቲካዊ ወታደራዊ መፍትሄ ያስፈልጋል? የኤርትራ የህወሓት አዲስ ጥምረት ተብሎ የተገለጸው ጉዳይስ ምን ያህል እውነት ያስመስሉታል? የእርስዎ ጠቃሚ አስተያየት በኮሜንት ሳጥን ውስጥ ያጋሩ። በሌላ ዜና የአዲስ አበባ ከተማ በይፋ አዲሱ ዘመናዊ ተሽከርካሪ መለያ ሰሌዳ መስጠት ጀምራለች። የአዲሱ ሰሌዳ ምን ያህል የተለየ ነው? የትራንስፖርት ሎጂስቲክስ ሚኒስቴር እንዳስታወቀው ሰሌዳው በውስጡ የተካተተ ቺፕ ቴክኖሎጂ ያለው ሲሆን ይህ ቴክኖሎጂ ስለ ተሽከርካሪውና ስለ ባለቤቱ መረጃ መያዝ ይችላል ተብሏል። በዚህም ምክንያት ሰሌዳዎች እንዳይሰረቁ፣ እንዳይቀየሩ እና የትራፊክ ቁጥጥር በቀላሉ እንዲከናወን እንደሚረዱ ተገልጿል። ነገር ግን ብዙዎች የሚጠይቁት ጥያቄ አንድ ነው። ይህም ሰሌዳ ለምን በኢትዮጵያ አልተመረተ? በዚህ ጉዳይ የትራንስፖርት አገልግሎት ቁጥጥር ዘርፍ ኃላፊ አቶ አሰፋ ሀዲስ ሲያብራሩ ኢትዮጵያ በአንድ ጊዜ እስከ 4 ሚሊዮን የሚደርስ ሰሌዳዎች የማምረት አቅም በአሁኑ ወቅት እንደሌላት ገልጸዋል። በዚህም ምክንያት ዓለም አቀፍ ጨረታ ተካሂዶ ጨረቱን ያሸነፈ የቻይና ኩባንያ ሰሌዳዎችን እንዲያመርት መደረጉን አስረድቷል። እንደ ባለስልጣናቱ ገለጻ ሰሌዳዎቹ በቻይና ቢመረቱም በዓለም አቀፍ ደረጃ የኢትዮጵያ መለያ የሆነው ኢቲኤች ምልክት ተካትቶባቸዋል። አዲሱ የተሽከርካሪ ሰሌዳዎች በአዲስ አበባ በሚገኙ 11 ቅርንጫፍ ጽሕፈት ቤቶች እየተሰጠ ሲሆን ለግል ንግድ ተሽከርካሪዎች 56,000 ብር፣ ለኤሌክትሪክና ለተፈጥሮ ጋዝ ተሽከርካሪዎች 44,500 ብር፣ ለነዳጅ የከተማና የሀገር አቋራጭ አውቶቡሶች 9,400 ብር፣ ለሕዝብ ማመላለሻ ታክሲዎች 11,700 ብር እንዲከፍሉ ተወስኗል። ይህ የዋጋ መጠን በማህበራዊ ሚዲያ ከወዲሁ ሰፊ ውይይት የፈጠረ ይገኛል። አንዳንዶቹ ዋጋው ከፍተኛ ነው ሲሉ፣ ሌሎች ደግሞ የደህንነትና የቴክኖሎጂ ጥቅሙን በመጥቀስ ተገቢ ነው ይላሉ። ሌሎች አስፈላጊ መረጃ ደግሞ ሚኒስቴሩ የአዲስ ሰሌዳ አጠቃቀም የሚመራ ልዩ ማኑዋል ማዘጋጀቱ ነው። ይህ ማኑዋል ሰሌዳው እንዴት እንደሚመረት፣ እንዴት እንደሚሰራጭ እና ከአገልግሎቱ ሲወጣ እንዴት እንደሚወገድ የሚያሳይ መመሪያ ነው። በአሁኑ ወቅት ሙከራው በአዲስ አበባ ተጀምሯል። በቀጣይም በሌሎች ዋና ዋና ከተሞች እንደሚስፋፋ ተገልጿል። እንግዲህ ይህ አዲሱ ቺፕ ያለው ተሽከርካሪ ሰሌዳ በኢትዮጵያ የትራንስፖርት ዘርፍ ውስጥ አዲስ ምዕራፍ ይከፍታል ወይስ የዋጋ ጫና ይፈጥራል? የእርሱ አስተያየት በኮሜንት ሳጥን ውስጥ ያጋሩ።